ሰላም ይህ ኢየሩሳሌም አካዳሚ ነው። በዛሬ ቪዲዮ ነን ፕሪሚቲቭ ስኬጁሊንግ አልጎሪዝሞችን ከተለያዩ ቀላል ኤግዛምፕሎች ጋር አብረን እናያለን። ወደ አልጎሪዝሞቹ ስንገባ ፈርስት ካም ፈርስት ሰርቭን ስናይ ያው ነን ፕሪሚቲቭ ስኬጁሊንግ አልጎሪዝም ነው። ያ ማለት ምንም አይነት ፕሮሰስ አያቋርጠውም። አንዴ ሲፒዩ ከተሰጠው በኋላ ሊሰጠው የሚፈልግ ፕሮሰስን ቢመጣ አይቋረጥም። ትንሽ ሰዓት ያለው ፕሮሰስን ቢመጣ አይቋረጥም። መጀመሪያ የመጣ መጀመሪያ ይገለገላል እንደማለት ነው። ይሄ ፕሮሰስ መጥቶ እስኪስተናገድ ድረስ ሌላ ፕሮሰስ ቢመጣ ይሄ ፕሮሰስ ጨርሶ እስኪወጣ ድረስ ይጠብቃል። ምሳሌ ፕሮሰስ ይላል which is P1 P2 P3 የሚለው የፕሮሰስ አይዲያቸው ነው። ከዛ አራይቫል ታይም የምንለው ደግሞ የመጡበት ሰዓት ነው። 0 ሚሊ ሰከንድ ላይ ነው። ሶስቱም በዚህኛው ኦርደር እንውሰደው። ፕሮሰስ 1 መጀመሪያ መጣ፣ ፕሮሰስ 2 ሁለተኛ፣ then ፕሮሰስ 3 ደግሞ ሶስተኛ መጣ ብለን እንውሰደው። በርስት ታይም ደግሞ ምንድነው ኤክስኪዩት ለማድረግ ታስካቸውን ሰርተው ለመውጣት የሚፈልጉት የሲፒዩ ታይም ነው። ፕሮሰስ 1 ስራውን ሰርቶ ለመውጣት 5 ሚሊ ሰከንድ ይፈልጋል። ፕሮሰስ 2 ደግሞ 3 ሚሊ ሰከንድ ይፈልጋል። ፕሮሰስ 3 ደግሞ 8 ሚሊ ሰከንድ ይፈልጋል ማለት ነው። ስለዚህ እነዚህን ፕሮሰሶች ካገኘን በኋላ ፈርስት ካም ፈርስት ሰርቭ መጀመሪያ የመጣ መጀመሪያ ይስተናገዳል የሚለውን አልጎሪዝም ተጠቅመን ከሆነ የሲፒዩ ታይም የምንሰጣቸው እንዴት ነው የምንሰጣቸው የሚለውን ነው የምናየው። ሬዲ ስቴት ላይ ሲገቡ ፕሮሰስ 1 ፕሮሰስ 2 ፕሮሰስ 3 አሁን አራይቫላቸው 0 ስለሆነ ቀመጡበት እንውሰደውና አንድ ላይ ነው የገቡት። ስለዚህ P1 P2 P3 ሬዲ ስቴት ላይ አንድ ላይ ነው የመጡት። ስለዚህ ምንድነው የምናደርገው? ሲፒዩ ስራ እንደጀመረ 0 ላይ ማን መጣ? መጀመሪያ የመጣው ፕሮሰስ 1 ነው። ስለዚህ ፕሮሰስ 1ን እናስገባለን ማለት ነው። ለሲፒዩ አሎኬት እናደርጋለን ወይም የሲፒዩ ሰዓት እንሰጠዋለን። ስለዚህ ፕሮሰስ 1 ስንት ነው የሚፈልገው? 5 ነው የሚፈልገው። ስለዚህ ከ0 ጀምሮ እስከ 5 ሚሊ ሰከንድ ያለውን የሲፒዩ ሰዓት ፕሮሰስ 1 ይጠቀምበታል ማለት ነው። ፕሮሰስ 1 ጨርሷል። ከ0 እስከ 5 ስለጨረሰ ከዚህ በኋላ ያለውን ደግሞ ሌላ ሬዲ ስቴት ላይ ያለ በተጠባባቂነት ያለ ካለ ሬዲ ስቴት ላይ 3 ፕሮሰሶች አሉን። ፕሮሰስ 1 ጨርሷል። እነዚህ 2 ፕሮሰሶች ግን በተጠባባቂነት አሉ። አንድ ሲፒዩ ይሄንን ካስወጣ በኋላ ከነዚህ ውስጥ ደግሞ ይመርጣል። ለመምረጥ ክራይቴሪያው ምንድነው? ከነዚህ ውስጥ እንዳልነው አልጎሪዝሙ ነው። ፈርስት ካም ፈርስት ሰርቭ ነው አልጎሪዝሙ። ስለዚህ መጀመሪያ የመጣ መጀመሪያ ይስተናገዳል ስላለ ከዚህ ውስጥ መጀመሪያ የመጣውን ነው ማለት ነው ለሲፒዩ የሚሰጠው። ስለዚህ ከዚህ ውስጥ ደግሞ በአቀማመጣቸው እንሂድ ስላለን ፕሮሰስ 2ን ያስገባል። ፕሮሰስ 2ን ሲያስገባ ፕሮሰስ 2 ደግሞ 3 ነው የሚፈልገው። 3 ሚሊ ሰከንድ ነው የሚፈልገው ፕሮሰስ 2 እዚህ ጋር እንደምናየው 5 ፕሮሰስ 1 ከወጣበት እስከ 8 ያለውን 3 ሚሊ ሰከንድ ደግሞ ፕሮሰስ 2 ይጠቀማል ማለት ነው። ወዴት ይመጣል? ወደ ሬዲ ስቴት ላይ ወዳሉ ይመጣል። ፕሮሰስ 2 3ቱን ጨርሶ ወጥቷል። ፕሮሰስ 3 ደግሞ ስንት ነው የሚፈልገው? 8 ሚሊ ሰከንድ ነው የሚፈልገው። ስለዚህ 8 ላይ ነበረ 8 ሚሊ ሰከንድ ያህል ሰርቷል ሲፒዩ። ስለዚህ ከ8ኛው ሚሊ ሰከንድ ላይ ደግሞ ሌላ 8 የሚፈልግ ፕሮሰስ 3ን ያስገባል ማለት ነው። ፕሮሰስ 3 ከ8 ጀምሮ እስከ 16 ያለውን ሰዓት ይጠቀማል ማለት ነው። ስኬጁለሩ ድጋሚ ወደ ኪዩዎች ላይ ይሄዳል። ፕሮሰስ 3 ጨርሶ ይወጣል ማለት ነው። 8ቱን ጨርሷል። ምንም ተጠባባቂዎች ላይ ምንም አይነት ሌላ ፕሮሰስ የለም። ስለዚህ ምንድነው ኮምፕሌት ያደርጋል ማለት ነው ሲፒዩ። ስራውን ይጨርሳል። አሁን ለምን ያህል ጊዜ የትኛው ፕሮሰስ ጠበቀ? ተርናራውንድ ታይሙ ምንድነው ብለን ስናይ ምንድነው የምናደርገው? ተርናራውንድ ታይም ወይም ደግሞ አንድ ፕሮሰስ ጨርሶ እስኪወጣበት ድረስ ያለው ታይም ማለት ነው። የጠበቀበትን ሰዓት ጨምሮ ስራውን ጨርሶ እስኪወጣ ድረስ ያለው ታይም የዛ ፕሮሰስ ተርናራውንድ ታይም ብለን እንጠራዋለን። እሱን ለማግኘት ምን እናደርጋለን ብለናል? ከኮምፕሌሽን ታይሙ ወይም ደግሞ ጨርሶ ከወጣበት ሰዓት ላይ ሲቀነስ የመጣበትን ሰዓት። ምክንያቱም ባልመጣበት ሰዓት ላይ ኮምፕሌሽን ታይሙን ብንቀንሰው ሌሎች ፕሮሰሶች የነበሩበት ሰዓት ስለሚጨመርበት ትክክለኛውን ተርናራውንድ ታይም አናገኝም። ፕሮሰስ 1 ላይ ስናየው ኮምፕሌሽን ታይም ወይም ጨርሶ የወጣበት ሰዓት ፕሮሰስ 1 ስንት ላይ ነው?
5 ላይ ነው ጨርሶ የወጣው ፕሮሰስ ዋን። እዚችኛዋ ላይ ፕሮሰስ ዋን ጨርሶ ወጣ። 5 ነበር የሚፈልገው 5ቱን ጨርሶ ወጣ። ስለዚህ 5 ማይነስ እናደርግና ፕሮሰስ ዋን ስንት ላይ ነው የመጣው? አራይቫሉ 0 ላይ ነው። ሁሉም 0 ላይ ነው የመጡት ብለን ማይነስ 0 ኢዝ ኢኳል ቱ 5 እንላለን። ጨርሶ እስኪወጣ ድረስ 5 ሚሊ ሰከንድ ነበረ የወሰደበት ማለት ነው። ፕሮሰስቱ ላይ ስንመጣ ፕሮሰስቱ ጨርሶ ሲወጣ 8ኛው ሚሊ ሰከንድ ላይ ነው የወጣው። ስለዚህ እዚህ ላይ 8 ማይነስ 0 ላይ ነው የመጣው። ማይነስ 0 ኢዝ ኢኳል ቱ ብለን 8 ሚሊ ሰከንድ ነው ማለት ነው ተርናራውንድ ታይሙ የፕሮሰስቱ። ፕሮሰስ 3 ላይ ስንመጣ ደግሞ የፕሮሰስ 3 ተርናራውንድ ታይም ለማግኘት ጨርሶ የወጣው 6ኛው ሚሊ ሰከንድ ላይ ነው። 16 ማይነስ አራይቫሉ 0 ነው 0 ኢዝ ኢኳል ቱ 16 እናገኛለን። አቨሬጅ ተርናራውንድ ታይማችንን ለማግኘት ምንድነው የምናደርገው? የሶስቱን ፕሮሰሶች 5 + 8 + 16 እንልና ሲካፈል ለ3 በነምበር ኦፍ ፕሮሰስ ማለት ነው። ዊቲንግ ታይም ማለት ሲፒዩ ሳይመደብለት ሲፒዩን እየጠበቀ የቆየበት ሰዓት ነው። እሱን ለማድረግ ደግሞ የምናደርጋለን ተርናራውንድ ታይማችን ላይ ሲቀነስ በርስት ታይም እንቀንሳለን ማለት ነው። ፕሮሰስ ዋን ተርናራውንዱ 5 አይደለ? እዚህ ላይ ያገኘ ነው 5 ማይነስ በርስት ታይሙ ስንት ነው? የፕሮሰስ ዋን እዚህ ጋር ተሰጥቶናል 5 5 ማይነስ 5 ኢኳል ቱ 0 ነው ማለት ነው። ፕሮሰስ ቱ ላይ ደግሞ ስንመጣ ስንት ነው? 8 8 ማይነስ በርስት ታይሙ ስንት ነው? 3 ፕሮሰስቱ የሚፈልገው ማለት ነው 3 ነው የሚፈልገው 3። ስለዚህ 5 ያ ማለት ለ5 ሚሊ ሰከንድ ያህል ፕሮሰስቱ ሲፒዩን እየጠበቀ ነበረ ማለት ነው። ፕሮሰስ 3 ደግሞ ስንመጣ 16 ማይነስ 8 ስለዚህ 8 ሚሊ ሰከንድ ጠብቋል ማለት ነው። አቨሬጅ ዌቲንግ ታይሙን ለማግኘት እነዚህን ሶስቱን 0 + 5 + 8 እናደርግና ሲካፈል ለነምበር ኦፍ ፕሮሰስ። አሁን እኛ እንደ ዲስአድቫንቴጅ እያየን የነበረው ፕሮሰስቱ 3 ትንሽዬ በርስ ታይም እያለው ግን ይሄ ከሱ የሚበልጥ እስኪጨርስ ድረስ እየጠበቀ ነው ያለው። ዌቲንግ ታይሙ እየጨመረበት ነው ያለው። እሱን ለመፍታት ሌላ ስኬጁሊንግ አልጎሪዝም ይመጣል ማለት ነው። እሱ ደግሞ ሾርተስት ጀምፕ ፈርስት የምንለው ወይም ኤስጂኤፍ የምንለው ትንሽዬ ስራ ያለው ቅድሚያ ይግባና ሲፒዩን ይጠቀም የሚለው ይመጣል ማለት ነው። እሱ በሁለት አይነት መንገድ ካታጎራይዝ ሊደረግ ይችላል። በፕሪሚቲቭ እና በነን ፕሪሚቲቭ። ስራቸውን ጨርሰው ለመውጣት ትንሽ የሆነ በርስ ታይም ያላቸውን ፕሮሰሶች ቅድሚያ ሲፒዩ ለነሱ እንዲሰጥ ማድረግ ነው። ለምሳሌ አራይቫል ታይማቸውን 0 እናርግና 0 ነው። ሁሉም ሬዲ ስቴት ላይ 0 ሚሊ ሰከንድ ላይ ተገኝተዋል እንበል። እዚህ ውስጥ ትንሽ ታይም የሚፈልገው ነው ለሲፒዩ የምሰጠው። ስለዚህ ምን እናደርጋለን? ፕሮሰስ 4 ከ0 እስከ 2 ያለችውን ታይም ይወስዳል። ሁለተኛውን ፕሮሰስ ለማስገባት ስኬጁለሩ ወደ ምን ይመጣል? ወደ ተጠባባቂዎች ይመጣል። ወደ ተጠባባቂዎች ሲመጣ ፕሮሰስ 4 የምንለው ፕሮሰስ ኦሬዲ ጨርሶ ወጥቷል። እነዚህ ውስጥ ትንሽ ታይም የሚፈልገውን እናያለን። ትንሽ የሚፈልገው ፕሮሰስቱ ነው። ስለዚህ ፕሮሰስቱን ከሲፒዩ አሎኬት ያደርግለታል ማለት ነው። 3 ሚሊ ሰከንድ ደግሞ ፕሮሰስቱ እንዲጠቀም ያደርገዋል። ፕሮሰስቱ ጨርሶ ወጥቷል። ስለዚህ ይሄን አይፈልግም። ፕሮሰሶች ቀርተውታል። ፕሮሰስ 3 ትንሽ ነው ያለው 6 ነው ያለው። ከ21 ይልቅ እሱ ያንሳል። ወደ ሲፒዩ ፕሮሰስ 3ን ያስገባል ማለት ነው። ስለዚህ ፕሮሰስ 3 6 ነው የሚፈልገው። ከ5 እስከ 11 ያለውን 6 ሚሊ ሰከንድ ይጠቀማል ማለት ነው። ፕሮሰስ 3 ጨርሶ ወጥቷል። ፕሮሰስ 1 21 ይቀረዋል። ያለው እሱ ብቻ ስለሆነ እሱን ፒክ አድርጎ አሎኬት ይደረግለታል ማለት ነው። ፕሮሰስ 1 ከ11 እስከ 32 ያለውን 21 ሚሊ ሰከንዱን ይጠቀማል ማለት ነው። ተርናራውንድ ታይማችንን እና ዌቲንግ ታይማችንንም እንደዚሁ ቼክ ማድረግ እንችላለን። ኮምፕሌሽን ታይም ማይነስ አራይቫል ታይም ነው ተርናራውንድ ታይም ብለናል። ፕሮሰስ 1 ጨርሶ ሲወጣ በ32ኛው ሚሊ ሰከንድ ላይ ነው የወጣው። 32 ሚሊ ሰከንድ ማይነስ 0 32 ፕሮሰስ 2 ሲወጣ ኮምፕሌሽን ታይሙ እዚህ ጋር እንደምናየው 5ኛው ላይ ነው የወጣው ፕሮሰስ 2 5 እዚህ ጋር
ማይነስ 0 ኢዝ ኢኳል ቱ 5። ፕሮሰስ 3 ላይ ስንመጣ ደግሞ 11 ማይነስ 0 ኢኳል ቱ 11 እናገኛለን። ወደ ዌቲንግ ታይም ስንመጣ ደግሞ ተርናራውንድ ታይማችን ላይ በርስቱን መቀነስ ነው። ስለዚህ የፕሮሰስ 1 ተርናራውንድ ታይሙ ስንት ነው ያገኘነው? 32። ስለዚህ 32 ሲቀነስ 21፣ ስለዚህ 11 እናገኛለን። ጆፈርስ ብለን የምንጠራው የአልጎሪዝም አይነት ደግሞ ይሄ ነው ማለት ነው። አሁን ያየነው ኤስጂኤፍ ሆኖ ግን ነን ፕሪሚቲቭ የሆነ የማይቋረጥ ምንም ያህል እንኳን ትንሽ ታይም ያለውን እያስገባን እንኳን ብንሄድም ግን መሰጠት ያለበት ፕሮሰስ ትልቅ በርስ ታይም እስካለው ድረስ አሁንም ተጠባባቂ ሊሆን ነው ማለት ነው። እንደሱ አይነት ኢቨንቶች በሚመጡበት ጊዜ ደግሞ ፕራዮሪቲ ቤዝድ ስኬጁሊንግ የምንለውን እናያለን ማለት ነው። እሱም ነን ፕሪሚቲቭ እና ፕሪሚቲቭ ሊሆን ይችላል። አሁን የምናየው ነን ፕሪሚቲቭን ነው ማለት ነው። አሁን ላይ ደግሞ ምንድነው ፕሮሰሱ የተመደበለትን ፕራዮሪቲ ነምበር ወይም ደግሞ ቅድሚያ መሰጠት አለበት ተብሎ የሚመደብላቸው ነምበር አለ። በሱ ነምበር መሰረት ነው ማለት ነው እሱ አሁን ደግሞ ስኬጁሊንጉን የምንሰራው። ፕራዮሪቲ ነምበር ሳይን የሚደረገው በሜሞሪ ሪኳየርመንት፣ የታይም ሪኳየርመንት እና የሌሎች ሪሶርሶች ሪኳየርመንት ቤዝድ ተደርጎ ነው። የሚመደበው ቁጥር ትልቅ ከሆነ ትንሽ ፕራዮሪቲ ነው ያለው ማለት ነው። ትንሽ ከሆነ ደግሞ ትልቅ ፕራዮሪቲ ነው ያለው ማለት ነው። ክላስ ውስጥ ተማሪዎች ላይ በሚማሩበት ጊዜ አንደኛ የሚወጣው ሰው ትልቅ ፕራዮሪቲ ነው አይደለ ያለው። ግን ደግሞ አንድ የምትባለው ቁጥር ደግሞ ሁለት ከምትባለው ወይም 3 ከምትባለው ቁጥር ታንሳለች። ግን ፕራዮሪቲዋ ትልቅ ነው። ቅድሚያ ሊሰጠው የሚገባው ማን ነው ቢባል አንደኛ የወጣው ተማሪ ነው እንላለን። ግን አንድ ቁጥር ታንሳለች። ስለዚህ ፕራዮሪቲም ላይ ስንመጣ እንደዛ ነው። ለምሳሌ ሌትሳይ እነዚህ ፕሮሰሶች ይሄኛው ትንሽ ፕራዮሪቲ ነምበር አለው። ስለዚህ መጀመሪያ የሚገባው ወይም ሃይስቱ ይሄ ነው ማለት ነው፣ መጀመሪያ የሚገባው። ከዛ ደግሞ ከነዚህ ውስጥ ትልቅ ፕራዮሪቲ ነምበር ያለው 5ኛ ይሄ ነው መጨረሻ የሚገባው ለሲፒዩ ማለት ነው። አሁንም አራይቫል 0 አድርገን የመጡበትን ሰዓት ስፔሲፋይ ሳናረግ ማለት ነው። ሁሉም ተጠባባቂነት ላይ ገብቷል። እና ይሄንን ስኬጁሊንግ አልጎሪዝም ከሆነ የምንጠቀመው ምንድነው የምናደርገው? እነዚህ ውስጥ በፕራዮሪቲ ነው ሴሌክት እያደረገ ስኬጁለሩ እያወጣ የሚወስደው ማለት ነው። ፕራዮሪቲ ዝቅተኛ ከሆነ መጀመሪያ ሲፒዩን የሚያገኘው እሱ ይሆናል ማለት ነው። ስለዚህ ምንድነው ፕሮሰስ 2 በ0 ሚሊ ሰከንድ ላይ ይገባል ማለት ነው። ሲፒዩ አሳይን ይደረግለታል። 1 ሚሊ ሰከንድ እንደጨረሰ ሌላ ፕሮሰስ 2 ጨርሶ ወጥቷል። ፕሮሰስ 5ን ሲፒዩ አሳይን ያደርግለታል። ከ1 እስከ 6 ያለውን ሚሊ ሰከንድ ፕሮሰስ 5 ይጠቀማል። ፕሮሰስ 5 ጨርሶ ወጥቷል። እዚህ ፕሮሰስ 1ን አሎኬት ያደርግለታል። ፕሮሰስ 1 ደግሞ ስንት ይፈልጋል? 10 ይፈልጋል። ፕሮሰስ 1 ጨርሶ ወጥቷል። እዚህ ፕሮሰስ 3 ሲፒዩ አሎኬት ያደርግለታል። ስለዚህ ከ16 እስከ 18 ያለውን ሁለቱን ደግሞ ፕሮሰስ 3 ይጠቀማል። ፕሮሰስ 3 ጨርሶ ወጥቷል። ፕሮሰስ 4 ብቻ ነው የሚቀረው። ፕሮሰስ 4ን ደግሞ ሲፒዩ አሎኬት ያደርጋለታል ማለት ነው። ፕሮሰስ 4 ጨርሶ ወጥቷል። በዚህ ሰዓት ምንም አይነት ሌላ ፕሮሰስ የለውም፣ ይጨርሳል ማለት ነው። ስለዚህ ምንድነው የእነዚህን ፕሮሰሶች ደግሞ የእያንዳንዳቸውን ተርናራውንድ ታይም እና ዌቲንግ ታይማቸውንም ኳልኩሌት ማድረግ ይቻላል። በዚህ ቪዲዮ በሳም ካይንድ ኦፍ ስኬጁሊንግ አልጎሪዝሞችን አይተናል። ነን ፕሪሚቲቭ የሆኑትን ያየ ነው። በኔክስት ቪዲዮ ላይ ደግሞ እነዚህን አልጎሪዝሞች በፕሪሚቲቭ ስኬጁሊንግ አልጎሪዝም ካቴጎሪ እናያቸዋለን። ይሄ ቪዲዮ ከጠቀማችሁ ላይክ እና ሼር ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። አዳዲስ ቪዲዮዎች ሲለቀቁ ይደርሳችኋል። በኔክስት ቪዲዮ እስክንገናኝ ድረስ ቴንክ ዩ ፎር ዋቺንግ ባይ።